ሰላም እንዴት ናችሁ ቅዱሳን? እኔ እህታችሁ ዘማሪት ሮማን አዳና ነኝ። ዛሬ አንድ ርዕስ ይዤ ወደፊታችሁ መጥቻለሁ። በብዙ ወንጌል አርበኞች የምናውቃት ሀገር የእነ አባ ጎሌ፣ የእነ አባ በሽጉጤ፣ የእነ አባ ዶግሶ ሀገር የሆነች አንደኛ ዱባንቾ ቃለ ሕይወት ቤተ ክርስቲያን ኳይር አገልጋዮች ወንጌል እያቦ በሚል ርዕስ መዝሙራቸውን ይዘው እየመጡ ስለሆነ ዩቱባቸውን ገብታችሁ ሰብስክራይብ እያደረጋችሁ መዝሙራቸውን እየሰማችሁ እንድትባረኩበት በጌታ ፍቅር አሳስባችኋለሁ። ሰላም ቆዩልኝ። ጡሚ ዋዋንቺ ክንውን ሎጶን ቄሎን መብሶን የሚካካዮን ተኪያመናንን ሁንድነም ያኒ ለሰገነት ያቲሲሶም ሰውቴ ኦካኔው ተ ሉጥ ዱባንች ቃለ ሕይወት ጣሎት ምኒስ ኮይራት መተዮ መነቲካ ጉዲስ ኦክ መዝሙር ወንጌል እያቦ ዮክ ሆሮሮሽን ጉዳኮክ መዝሙር ይውጣያም ተይም አባያም ሰኔ ለምየኔ ሰዴንቶኔ ፈተከሞ ቢክን ሆን ሰዓተ ፈተከሞ ቢክን ዩቱብ አካውንተን ቸርች ሱሚው ፎቅ አኮክ ዩቱብ አካውንተን ናገካ ሰብስክራይብ አይምንም ኮሜንት አይምንም ላይክ አይምንም ሙሉመንንም ኦዲ መጨሶን ሼር አይምንም ሐራም ተከምስና ኤስን ወንጌል በጥመቀር በተከምስና ቲሲንሶም እስ ተከም ደናም ትብብርን ሁንድነም ዋሱም ሚከን ወንድቾም ገለጥንም ሙይ ጡም ሚከ ነው። በመላ ዓለም የምትገኙ ቅዱሳን እንደምን አላችሁ? ዛሬ እነሆ አዲስ ነገር ይዤ መጥቻለሁ። ይህም ከአንደኛ ዱባንቾ ቃለ ሕይወት ቤተክርስቲያን ከኳይራት ህብረት ወንጌል እያቦ በሚል አዲስ አልበም ይዘው መጥተዋል እና ይህም የሚለቀቀው የፊታችን እሁድ ማለትም 28 ላይ የሚለቀቅ ይሆናል። በአንደኛ ዱባንቾ ቃለ ሕይወት ቤተክርስቲያን ኦፊሻል ዩቲዩብ ላይ ይለቀቃል። ይህንንም ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉ እንዲዳረስ እንድታደርሱ በአክብሮት እንጠይቃለን። ስለምታደርጉን መልካም ትብብር እናመሰግናለን።